ሰላም እንዴት ናችሁ? ዛሬ ደግሞ አይ ዊል ፋይንድ የተሰኘውን ፊልም ፓርት ዋንን በባለፈው ያየን ሲሆን ፓርት ቱን ደግሞ እንቀጥላለን። ታዲያ እዚህ ድረስ ከመጣችሁ አይቀር ሰብስክራይብ አድርጉ። ወደ ፊልማችን እንመለስ። ወደ ውጪ ወጥቶ ፊሊፕን በጠመንጃ እንደያዘ የመኪናውን ቁልፍ ተቀብሎ በፊሊፕ መኪና ያመልጣል። የፖሊስ መኪኖች ማሳደድ ይጀምራሉ። በሌላ በኩል ሬቼል ይህንን ሁሉ በዜና ታያለች። ፖሊሶች የመኪና ጎማ የሚያፈነዳ እሾህ ዴቪድ መኪና ፊት ይዘረጋሉ። ፊሊፕ ድርድር ለማድረግ ከፖሊስ መምሪያ ስልክ ይደርሰዋል። ፊሊፕ ለዴቪድ ለማምለጥ ሲል የሚያስፈልገውን ሁሉ እንዲያደርግ ይነግረዋል። ስለዚህ ዴቪድ ጠመንጃውን በፊሊፕ ራስ ላይ ይደግንበታል። ዴቪድ ስልኩን ተቀብሎ እሾሁን እንዲያነሱለት ያዛል። ካልሆነ ግን ፊሊፕን እንደሚገድለው ያስጠነቅቃል። ከማስጠንቀቂያው በኋላም እሾሁን ለማንሳት ሲከለክሉ ፊሊፕ መኪናውን ወደፊት ይነዳዋል። ነገር ግን መኪናው እሾሁ ላይ ከመድረሱ በፊት ፖሊሶች ያነሱታል። ከዛ በኋላ ዴቪድ ለሬቼል ደውሎ እርዳታ ይጠይቃል። ይህ በእንዲህ እንዳለ ፖሊሶች ለዴቪድ አዛዡ እንዲለቀቅና እንዲሄድ እንደሚፈቅዱለት ይነግረዋል። ዴቪድ መኪናውን ያቆማል። ነገር ግን መኪና ውስጥ ያለው አዛዥ ፊሊፕ ብቻ ነው። ዴቪድ የለም። ሬቼል የመኪና ማቆሚያው ጋር ጠብቃው ወርዶ አምልጧል። ሬቼልም ቀጣዩ እርምጃ ምን እንደሆነ ትጠይቀዋለች። ዴቪድ መኪናውን ወደ ኋላ እንድታዞረው ይነግራታል። ይህን ከባድ ኬስ ታዲያ ኤፍቢአይ ይዘዋል። ስለ ዴቪድ ማምለጥ ዜና ሰምቶ ኃላፊው ባልደረባውን ሳራን ሁሉም እንዲሰበሰቡ እንድታደርግ ይነግራታል። ኃላፊው ማክስና ቡድኑ የዴቪድን መዝገብ በጥንቃቄ እንዲያነቡ ይነግራቸዋል። በዚያው ቅጽበት የአዛዡ ልጅ በቢሮው ውስጥ አስሮ እንደተገኘና ዴቪድ የፖሊስ ዩኒፎርሙን ከሱ እንደወሰደ የሚገልጽ ስልክ ለማክስ ይደርሰዋል። ለሳራ የኤዳም መረጃ በሙሉ እንድታወጣ ይነግራታል። በሌላ በኩል ሬቼል ለዴቪድ ስለ ሂልዳ ትነግረዋለች። ከችሎቱ በኋላ ሂልዳ እንደጠፋች ነገረችው። ዴቪድ ለሬቼል ከነሱ የ15 ደቂቃ መንገድ የሆነውን የቴድን የቤት አድራሻ እንድታገኝ ይነግራታል። በሌላ በኩል ቴድ ስልክ ይደርሰዋል። ከዚያም ለቤተሰቡ ለብቻቸው እንዲወጡ ይነግራቸዋል። ይህ በእንዲህ እንዳለ መርማሪ ማክስና ቡድኑ መስሪያ ቤት ይደርሳሉ። ሳራ ዴቪድን ለመጠየቅ የመጡትን የሁሉም ጎብኚዎች ዝርዝር እንድታወጣ ይጠይቃታል። ፖሊሶች የፊሊፕን መኪና ደህንነት ካሜራ ምስል ያሳያቸዋል። ይህን ያየው ማክስ አንድ ሰው ከካሜራው ውጪ ዴቪድን በመኪና እንደወሰደውና አንድ ብቻ ሳይሆን ብዙ ተባባሪዎች እንዳሉት ይረዳል። አዛዥ ፊሊፕንና ልጁን ኤዳምን እንዲያመጡላቸው ይነግራቸዋል። ኤዳምን መሳሪያው እንዴት ዴቪድ እጅ ገባ ይጠይቀዋል። ኤዳምም እስረኛው ጥቃት እንዳደረሰበት ይናገራል። ይህን ስትሰማ ሳራ እሱን ሁልጊዜ እስረኛ እያለ በመጥራቱ ላይ ትኩረት ታደርጋለች። ምክንያቱም ኤዳምና እስረኛው ጓደኛ ነበሩ። እናም እየረዱት እንደሆነ ትረዳለች። ነገር ግን ከዚህ በኋላ ቃላቸውን ያለ ጠበቃ መስጠት እንደማይችሉ ይነግሯታል። ዴቪድና ራኬል በወቅቱ በፍርድ ቤት የመሰከረችውን ሴት ሂልዳን ለመፈለግ ወደ ኒውዮርክ ያቀናሉ። ሂልዳ በሐሰት መመስከሯን ካማነች ዴቪድ አዲስ ፍርድ ማግኘት እንደሚችል ያውቃሉ። ነገር ግን ኤፍቢአይ ቀድሞ ሂልዳ የምትኖርበትን ሕንፃ ይከበዋል። ራኬል ዴቪድን ለማዳን ስትል ሆን ብላ ራሷን አሳልፋ በመስጠት ፖሊስን ስታዘናጋ ዴቪድ በሚስጥር ወደ ውስጥ ይገባል። ዴቪድ ሂልዳን በክፍሏ ውስጥ ይዛታል። ሂልዳ በጣም ደንግጣ እውነቱን ትዘረግፋለች። ከዓመታት በፊት አንድ አደገኛ ሰው መጥቶ እሷንና ቤተሰቧን እንደሚያጠፋ ስለዛተባት ፈርታ ለዴቪድ ላይ የሐሰት ምስክርነት በመስጠት እንደተገደደች ትናገራለች። ያንን ያስፈራራትን ሰው ስትገልጽለት ዴቪድ ወዲያውኑ ይለየዋል። ያ ሰው ስካንክ የተባለ የኒኪ ፊሸር የወንጀል ቡድን አባል ነበር። በዚህ መሃል ኤፍቢአይ ዴቪድ ያለበትን ክፍል ይደርስበታል። ዴቪድ በህንፃው ጣሪያ ላይ እየሮጠ ሲያመልጥ አንዷ ፖሊስ ተከትላው እጁ ላይ በጥይት ትመታዋለች። ነገር ግን ዴቪድ ከፎቅ ላይ ወደ ቆሻሻ መኪና ውስጥ በመዝለል ያመልጣቸዋል። በሌላ በኩል አንድ አስደንጋጭ ነገር ይከሰታል። አዳም ዲኤንኤ ለመመርመር የማቲዩን መቃብር በሚስጥር ሲቆፍር አስገራሚ ነገር ያገኛል። መቃብሩ ባዶ ነበር፣ አስከሬኑም ጠፍቷል። ይህም የሆነው ኃይለኛ ሰዎች እውነቱ እንዳይወጣ አስቀድመው አስከሬኑን ስለወሰዱት ነበር። ታዲያ እውነተኛው ማቲዩ የት ነው ያለው? ፊልሙ ወደ አንድ የባህር ዳርቻ ይወስደናል። አንዲት ሴት ቲኦ እያለች የምትጠራው ልጅ ሲዞር እናያለን። ታዲያ ይሄ ልጅ በህይወት ያለውና ያልሞተው ራሱ ማቲዩ ነበር። ዴቪድ የሐሰት ምስክሩን ስካንክን አድኖ በመያዝ በአንድ ባዶ ህንፃ ውስጥ እውነቱን እንዲናገር ያሰቃየዋል። ስካንክ በስቃይ ውስጥ ሆኖ አንድ ትልቅ ፍንጭ ይሰጠዋል። ማቲዩ የተጠለፈው ኒኪ ፊሸር
በተባለ ሰው ነው። ነገር ግን ለምን እንደጠለፈ ማወቅ ከፈለክ የገዛ አባትህ ሌኒን ጠይቅ ይለዋል። ዴቪድ በኋላ ላይ እውነቱን ይረዳል። የዴቪድ አባት ሌኒና የእስር ቤቱ ኃላፊ ፊሊፕ ድሮ በፖሊስነታቸው ወቅት የኒኪ ፊሸርን ልጅ ሊያምን አስረውት ነበር። ያ ልጅ ደግሞ እስር ቤት ውስጥ ህይወቱ አልፏል። ኒኪ ፊሸር ለልጁ ሞት በቀል ለመውሰድ ሲል ነበር ማቲውን የጠለፈው። ዴቪድ በፍሎሪዳ በሚገኘው የኒኪ ፊሸር ቦታ ተይዞ ይወሰዳል። ኒኪ ፊሸር ዴቪድን ከአባትህ ሌኒና ከልጅህ ማቲው አንዱን ምረጥ፣ አንዱን እገድለዋለሁ በማለት አሰቃቂ ምርጫ ይሰጠዋል። ዴቪድ ማንን መምረጥ እንዳለበት ግራ ሲጋባ ኒኪ በድንገት ይስቃል። ይህ መፈተኛዬ ነበር። እኔ ማቲውን አልጠለፍኩትም፣ የጠለፈው ሌላ ሰው ነው። እኔ ማቲው መሞቱን አልፈልግም ነበር። የባለቤትህ የቼሪልን ያለፈ ታሪክ መርምር ይለዋል። ዴቪድ ወደ ቦስተን በመመለስ ባለቤቱ ቼሪል ልጅ መውለድ አቅቷቸው ወደ ነበረበት የወሊድ ክሊኒክ ያቀናል። ይህ ክሊኒክ ደግሞ የሀብታሙ የፔን ኢንዱስትሪ ንብረት ነው። እውነቱ ሊጋለጥ ቼሪል በክሊኒኩ ስትታከም የነበረው ራኬልን ስም ተጠቅማ ነበር። የቅርብ የቤተሰብ ወዳጃቸው የሆነው ሄይደን ፔን በወቅቱ ራኬል ከኔ በሚስጥር በክሊኒኩ ልጅ ልትወልድ ነው ብሎ በስህተት ያስባል። ሄይደን በክሊኒኩ ውስጥ የራሱን የዘር ፍሬ ተክቶ ካስገባ በኋላ ማቲው ሲወለድ የኔ ልጅ ነው ብሎ በአይምሮ እብደት ተለከፈ። ሄይደን ልጁን የራሱ ለማድረግ ሲል ማቲውን ጠልፎ ወሰደው። ወንጀሉን ለመደበቅም ማርቲን የተባለ ከማቲው ጋር የሚመሳሰል ታማሚ ልጅ ገድሎ አስከሬኑን በማቲው ስም ቀበረው። በዚህም ዴቪድን በሐሰት አስፈረደበት። ነገር ግን በትልቅ ድራማ ቼሪል ለዴቪድ እውነቱን ትነግረዋለች። እሷ በክሊኒኩ ከመታከሟ ከአንድ ቀን በፊት የእርግዝና ምርመራ አድርጋ ነፍሰ ጡር እንደነበረች አውቃ ነበር። ይህ ማለት ማቲው የሄይደን ሳይሆን የዴቪድ እውነተኛ ልጁ ነበር። የሄይደን እናት ይህንን እውነታ ለዓመታት ደብቀው ነበር። ዴቪድ እና ኤፍቢአይ ወደ ሄይደን ትልቅ ግቢ ይገባሉ። ሄይደን እውነቱን ሲታወቅበትና እናቱ እሱን ለመቆጣጠር ስትል እውነቱን እንደደበቀችበት ሲረዳ ሙሉ በሙሉ አይምሮውን ስቶ የገዛ እናቱን በጥይት ይገድላታል። ሄይደን ማቲውን ይዞ ወደ ጫካው ቢሸሽም ዴቪድ ተከትሎ በመሄድ ህይወቱን አደጋ ላይ ጥሎ ልጁን ለማስመለስ ይሄዳል። ሄይደን በግጭቱ መሃል ዴቪድን ሆዱ ላይ በጥይት ይመታዋል። ነገር ግን አንዷ ፖሊስ በሰዓቷ ደርሳ ሄይደንን በጥይት ገላ ታሪኩ ያበቃል። ከ8 ወራት በኋላ ዴቪድ ከደረሰበት የጥይት ቁስል አገግሞ በህይወት ይተርፋል። በሐሰት የጠፋ ስሙ በህዝብ ፊት ሙሉ በሙሉ ነፃ ይሆናል። ከብዙ ዓመታት መከራ፣ እንግልትና ስቃይ በኋላ ዴቪድ እና እውነተኛ ልጁ ማቲው አብረው በመሆን አዲስና ሰላማዊ ህይወትን መገንባት ይጀምራሉ። ፊልሙ ከተመቻችሁ ላይክ በማድረግና ቀጣይ ፊልም ሲለቀቅ ቶሎ እንዲደርሳችሁ ደግሞ ሳብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።